አንድ ቤተክርስቲያን አንድ ሲኖዶስ አንድ መንበር ከአባቶቻችን ጎን ነን እጃችሁን ከቤተክርስቲያን ላይ አንሱ። ኧረ በቃ እንዲበለው መድኃኔዓለም ኧረ ወደኛ ተመልከት እንዲበለው መድኃኔዓለም ወገኔ ኧረ ወደኛ ተመልከት በሉት። ኧረ በቃ በሉት። ኧረ ባካችሁ እናልቅስ ወገኔ። ኧረ ባካችሁ እናልቅስ። ኧረ እናልቅስ። ልጅ እኮ ሲያለቅስ አባትን እኮ ያራራል። ልጅ እኮ ሲያለቅስ እናትን እኮ ያራራል። ኧረ ባካችሁ እናልቅስ። አባታችን እንዲራራ ኧረ እናታችን እንድትራራ እናልቅስ ወገኔ። አሁንም እንቃጠል። አሁንም እርስ በርስ እንተራረድ ወገኔ። ኧረ ባካችሁ አባቶች እባካችሁ ቀሪ ዘመናችሁ እንዲባረክ፣ ቀሪ ዘመናችሁ በወዳጅ በዘመድ ወደ መቃብር እንድትሸኙ ኧረ ባካችሁ ጸልዩ። ፈጥሮን በአምሳሉን አንድ አድርጎን እያስታረቀን ሆኖ በጎ አድኅነነ እምአቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ አዎ በድለናል፣ ግን አንተ መሐሪ ነህ በለው። አንተ ይቅር ባይ ነህ። ካንተ ወዲያ መሸሻ የለንም። ሐኪምም አያድነንም። 7 ጊዜ በቀን ውሃ ብታጠብ አንተ ካልረዳኸኝ፣ አንተ ካላዳንከኝ አልድንም እንበለው። ይህ ከሆነ እኮ ይደርስልናል። ይህ ከሆነ ያድነናል። ለእኛ ሳይሆን ለሕፃናቱ። ምንም ያልበደሉት ሕፃናት አሉ። ከኛ ስለተወለዱ ምን በወጣቸው ይቀጡ። ይህ ነው እኔ የሚሰማኝ። የእግዚአብሔር ያለህ እያሉ ነው የሚጮሁት። እና እስቲ እንዲያው በስራችን እንደንግጥ። እስቲ በሰራነው ኃጢአት እንጸጸት። ዋና አጀንዳው ቁልቢ አዲስ አበባ የኛ ይሁን፣ ገቢው ወደኛ እንዲመጣ፣ 20 ኤጲስቆጶሳት እንዲሾሙልን። እነዚህ ናቸው 3 ጥያቄዎች እና ማዕከልን ያደረገ እኛን ከፍ የሚያደርግ ስራ ይሰራ ነው። ያንን ጥያቄዎች ደግሞ አሁን ተወግዘው የተለዩት አይደሉም። ከኛ ጋር አባላት የነበሩ አይደሉም። በምዕመናን ስም የቀረበ ጥያቄ ነው። ምዕመናኑ ራሳቸው ከየትና እነማን በየት ተብሎ ዝርዝር ጥናትም ገና አልተካሄደበትም። ለዚህም ደግሞ መልስ ሊያገኙ ይችሉት የነበሩት ገና በግንቦት ነው። ምክንያቱም ጥቅምት ካለፈ በኋላ በህዳር ነው ጥያቄው የቀረበው። ከዚያ በኋላ እስከ ግንቦት መጠበቅና የግንቦቱን ውሳኔ ጥያቄ አቅርበን ነበረ። ምንድን አደረጋችሁልን ብሎ መጠየቅ ይቻል ነበረ። ግን የተቀነባበረና የታሰበ ፖለቲካዊ ይዘት ያለው ቤተክርስቲያኒቱን የማፍረስና የመናድ የኢትዮጵያ ቤተክርስቲያን ካልፈረሰች ተብሎ ትንቢት የተነገረበት፣ ትንቢት ተናጋሪዎች ደግሞ መፍረሷን ሁልጊዜ የሚናፍቁ፣ ስሟን የሚያጠፉ፣ ስሟን የሚያጠወልጉ፣ ከስሟ በላይ ሌላ አላስፈላጊ ስም የሚሰጡ መሆናቸው የአደባባይ ምስጢር ሆኖ አይተነዋል፣ ተመልክተነዋል። ስለዚህ የቤተ ክርስቲያን ልጆች ደግሞ ለእንጀራ ብቻ የተሰለፍን ሳንሆን ሕይወታችን ቅድም
መጋቢ ብሉይ በደንብ አስቀምጠውታል። ሰማያዊውን ዓለም ወርሰን እንኖርባታለን ብለን የምናስባት የምናምናት እንጂ ምድራዊውን ኑሮ ስጋዊውን ፍላጎት አሟልተን ብቻ የምንኖርባት ባለመሆኗ የቅዱስ ሲኖዶስን ውሳኔያችን አድርገን እንዴት እናስፈጽመው ነው። እንደው ከመንግስት አካላት ጋር የመነጋገር ነገር የለም። በተለይ በእነዚህ አካባቢዎች እንግዲህ መግለጫው ላይም ቅድም እርሶም ሲያብራሩ ትልቅ ኃላፊነት አለበት፣ እንደ ዜጋ ህዝቡን የመጠበቅ ኃላፊነት አለበት እና እንዲህ እነዚህ አካላት እንዲህ እናደርጋለን የሚሏቸው ነገሮች እንደ መረጃ ወስዶ እናንተም ደግሞ ብፁዓን አባቶቻችን ከመንግስት ጋር ተነጋግሮ መስመር የሚያሳዝ ነገር የለም ወይ? አልተጀመረም ወይ? ውሳኔ ተወስኗል። አሁን ዛሬ ደብዳቤ ጽፈናል ለመንግስት ጠቅላላ ለመንግስት አካላት ለሚመለከታቸው በቅዱስ ፓትርያርኩ ፊርማ ውሳኔውን አሳውቀናል። አንድ ሁለተኛ ደግሞ ለዚህ የሚሆኑ ሰዎችን መድበን ከነገ ከሰኞ ጀምሮ በየቦታው እንንቀሳቀሳለን። እንግዲህ አንዳንድ ጊዜ የመንግስት አካላት ብዙ ጊዜ ጠርተናቸው አልመጡም። በነገራችን ላይ በተለይ የኦሮሚያ ፕሬዝደንት ለምን እንደሆነ አላውቅም፣ በጣም እንትን አይሉንም፣ የመተባበር ችግር አለባቸው። እዚህ ቀደም 3 ጊዜ ጠርተናቸው አልመጡልንም። 3 ጊዜ ጠርተናቸው ማግኘት አልቻልንም። እንደሚመስለኝ ወይ ንቀውናል ወይም ደግሞ እንግዲህ ጠልተውናል። ከሁለቱ አንዱ ነው የሚሆነው እና አሁንም እንጠይቃቸዋለን። እኛ እስከ መጨረሻው እንጠይቃለን። ከመንግስት ጋር ነው የምንሰራው። እኛ እኮ መንግስት ባለበት ሀገር መንግስት አልባ ስራ አንሰራም። መንግስት ባለበት ሀገር ህጋዊ ባልሆነ ስራ አንሰራም። ሁልጊዜ የመንግስትን የበላይነት የመንግስትን ስራ እንላለን። መንግስት ደግሞ መንግስት መሆን አለበት። መንግስት ሲባል የክፉም የደጉም አባት ነው። ይህንን በትክክል መረዳት መቻል አለበት። ቋንቋ ምን የሚባል ነገር መንግስት ከሆኑ በኋላ አያዋጣም። እኔ እንዲያውም ኦርቶዶክስ፣ ፕሮቴስታንት፣ እስላም አያዋጣም። በመንግስቱ የሁሉም አባት ነው። እኔ ኦርቶዶክስ ብቻ ስለሆን ለኦርቶዶክስ ብቻ ነው የማስበው። ምክንያቱም ኦርቶዶክስ ነኝ፣ የኦርቶዶክስ መሪ ነኝ እንጂ ሌላ አይደለሁም። ስለዚህ የማስበው ኦርቶዶክስ እንድትደገፍልኝ ብቻ ነው። ያንንም አይደለም የምፈልገው። እስላሙም ያን መንግስት ግን እነዚህ ሁሉ ልጆቹ ናቸው። እነዚህ ሁሉ እምነቶቹ ናቸው። ባያምንባቸውም በሀገሪቱ ያሉ እምነቶች ናቸው። እኩል ማየት አለበት። እነዚህን እኩል ካላየ መንግስት አይደለም፣ የሆነ አንድ ቡድን የሚያደራጅ ቡድን ነው ማለት ነው። ከዚህ ነፃ መውጣት አለባቸው የሚል አመለካከት ነው ያለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ ስቡሕ ወውዱ ዘሳረረ ኩሉ ዓለም በአሐቲ ቃል። ይህች ቃል ጥሩ ናት። አዎ ለይኩን ብሎ በቃሉ ዓለምን የፈጠረ በአንድነት በሦስትነት ሲሰለስ ሲቀደስ የነበር ያለ የሚኖር ዋሕደ ባሕርይ ሥሉሰ አካል እግዚአብሔር አምላከ ተክለ ሃይማኖት ኢየሱስ ክርስቶስ አይነ ልቡናችሁን ይክፈትላችሁ፣ በጎውን ነገር ያሳያችሁ። ደብረ አሚን ተክለ ሃይማኖት ዳግማዊት ደብረ ሊባኖስ ብሎ አባቶቻችን ሰይመዋታል። እኔ እንጃ ቅዱስ ተክለ ሃይማኖት ሲመላለሱ በዚህች ላይ ሳያቋርጡ አይቀሩም እንደኔ ግምት። ሰላም ለመካሄድከ ውስተ ደብረ አሚን ዘየሳ ገጸ ማርያም ወልዳን ዘያስሳ ተክለ ሃይማኖት ንስር ወዘሃቅለ ደገዳም አንበሳ በቅድሜከ ትክበር እዚዮ ለደብረ ሊባኖስ ሞገሳ ከመቅድመ ኤልያስ ከብረ ርእሶ ለሃምሳ ይላል ደራሲው። ውስተ ደብረ አሚን ዘየሳ ግን እኮ በፍልስፍና አይደለም ባገኘሁት ነው። በደብረ አሚን በእግራቸው የተመላለሰበት ነው ለማለት ያስደፍራል። እና ይሄው መታሰቢያቸው እዚህ ቦታ ላይ ከተሰራ ቆይቷል። 116 በጃንሆይ በግርማ በአፄ ምኒልክ ዘመነ መንግስት ነው። እና ዳግማዊት ደብረ ሊባኖስ ተባለች ቦታ ናት። የቅዱስ አባታችንም ሁልጊዜ በተአምራት ይጎበኙታል ቦታውን። ብዙ ድውያን ይኸውና እኔ ነገሩን ስለማውቅ ከጥንቱ ገድላቸው በተነበበበት ስማቸው በተጠራበት የእግዚአብሔር ምሕረት እንደሚደረግ ገድል በስሙ በተጠራበት ይኩን ኃይሎ ምሕረት ብሎ ቃል ኪዳን ሰጥቷቸው
ቦታው ብዙ ሰዎች የነበሩበት ብዙ ስራ የተሰራበት ታላቅ ቦታ ነው። ከአዲስ አበባ አድባራት ተለይቶ የሰዓት ቅዳሴ የሚቀደስበት ነው። ሌላው ሁሉ ጧት ሲቀድስ ደብረ አሚን ተክለ ሃይማኖት ማታ ነው የሚቀደሰው እና ይሄም ራሱ ምልክት ነው። ደብረ አሚን ዳግማዊት ደብረ ሊባኖስ ሞከርኩ አውላሉ ላሉ አውላሉ ላሉ አውላሉ ላሉ አውላሉ ላሉ ተከተከተ አይበላም ቋንጣ የዋክሽሞች አገር አስናና ሰቆጣ አውላሉ ላሉ አውላሉ ላሉ ላለይ 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 ሰብ ላለይ ላለይ ሀቢቢ ዌልካም ቱ ዋክሽም ተዋህዶ ድንበር የላትም። ተዋህዶ ዘር የላትም። ተዋህዶ ድንበር የላትም። ተዋህዶ በቋንቋ ትሰፋለች። ተዋህዶ በቋንቋ ትሰፋለች። ሐዋርያት በሰራት በአንዲት ቤተክርስቲያን እናምናለን። በኢትዮጵያ ኦርቶዶክስ ተዋህዶ አልደራደርም። ነፍሴን እስከ መስጠት ከጎኗ አቆማለሁ። ከአባቶቼ ጋርም ሰልፉን እወጣለሁ። እናንተስ? የታመመው በጉ፣ ሐኪሙም ቀበሮ፣ አቃቢውም ተኩላ፣ መስክር ዝንጀሮ፣ ዳኛው ጅብ ሆነና ጉድፈላ ዘንድሮ። ክርስትና በእሳት የሚጠፋ ቢሆን ኖሮ ድምጥያኖስና ዶቅልጥያኖስ በተሳካላቸው ነበር። ክርስትና መግደል የሚቻል ቢሆን ኖሮ አይሁዳውያንና ሮማውያን በተሳካላቸው ነበር። ክርስትናን ቤተክርስቲያን በማጥፋት የሚቻል ቢሆን ኖሮ ዮዲት ጉዲትና ግራኛ አህመድ በተሳካላቸው ነበር። ነገር ግን ክርስትና እሳት ሆኖ በእሳት ውስጥ ማለፍ ነው። ስለዚህ አብይና ግብረ ኃይሎችክ ምንም አይነት ነገር ብታመጡ፣ ምንም አይነት አጀንዳ ወደ ቤተክርስቲያናችን ብታመጡ አይሳካላችሁ። ጸባችሁ ከሰማይ አምላክ ጋር። ቤተክርስቲያን ደግሞ ምድራዊ የምትሸት እንዳልሆነ ልቦናክ ያውቃል። ነገር ግን ላሰብከው አጀንዳ ቅድስት ቤተክርስቲያናችን አትንበረከክልህም። ምክንያቱም እንደኛ ሰማዕት የሚሆን ልጆች ስለ አንቺ ግን ቢገድሉሽም አትሙች፣ ቢጥሉህም አትውደቅ፣ ቢጥሉሽም አትውደቂ፣ ቢሰብሩህም አትጉበጥ። ከአለት የጠጠረ ሰብዕና ከብረት የጠነከረ ውስጣዊ ኃይል ይኑር። ያለ ቀንሽ ማንም እንዲገድልሽ አትፍቀጂ። የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን